ቀስ እያልሽ ጠጪ። አባትሽ የለም እንዴ? አባቴ ምን አገባው? ዘበኛው አይቶናል እኮ ስገባ። ስም ብለህ ጠጣ፣ ካልሆነ ግን አስወጣለሁ። እሺ ብዬ በቃ እጠጣለሁ። እሺ እንሂድ። በደንብ ጠጣ። በሁኔ በውን ሆነ በህልም ሆነ ምን ልዩነት አለው? አለው እንጂ ይሄማ በሁኔ ነው። ይሄው አይኖችሽን እያየሁ ነው። አጠገቤ ቁጭ ብለሻል፣ እየነካሽኝ ነው። አሁን የምትኖረው ህይወት ህልም ቢሆን ማንድ የቢናታ ምን አድርጋ ነው? የጣውት የመሰለ ልጅ የሚጠጣ ነገር ይዞ አብረው እሷ ክፍል እኮ ነው የገቡት። ጣውት? ማን ነው ጣውት? አርጁን። እየቀለድክ ነው ናታን? አሁን በዚህ ጉዳይ ይቀለዳል? በልቅስ አሁን ሄድና እንዲህ ነገር አድርግ። ተያይዘው ገቡ እያልከኝ ነው? አዎ እንደውም አክስትየዋ አስተያየቷን ሳያት አላማረኝም። ይዛኝ ሳትሄድ ያልቀረችም እንግዲህ ወገብሽን ጠበቅ አድርገሽ ለሚዜነቱ ተዘጋጅ። ቆይ ማርቲ ሞኝነሽ ልበል? ኡፍ ምንድን ነው 10 ጊዜ ሞኝነሽ? ሰምኛለሽ? እኔ ስለ ቤተሰቤ ነገር በደንብ ጠንቅቄ ነው የማውቀው። በቃ ይልቅ አሁን ተነሽና እንሂድ። ምነው ተነበረው? አሁን ደግሞ በቃ አባዬ ከልቤ ነው ከዚህ ሀገር መሄድ እፈልጋለሁ። አብጌል መሄድ ነው ወይስ መሸሽ የፈለግሽው? ምንም ብሎ አባዬ ብቻ እኔ ከዚህ ሀገር መሄድና ሁሉም ነገር መርሳት ነው የምፈልገው። ቆይ ስለ ራቅሽ ስለ ሄድሽ የቤተሰብሽ ችግር የሚፈታ ይመስልሻል? በቃ አባዬ እኔ መሄድ ነው የምፈልገው። አመቻችና ላከኝ እና ወደ ዙፋኑ አስገቡልኝ። ታጥበሽ ቅረግልኝ። ሽቶን ገቧል። አረ መድኃኒት አብረሽን ካልተኛሽ ብሎ እያመረረ ነው። እኔ ከሱ ጋር ልተኛ? ና ተነስ እንውጣ። እኔ የምልሽ ስለ ቤት ልጠይቀው እንዴ? ምን ብለህ ነው የምጠይቀው? ወደፊት የኔ ትሆናለች ወይስ ሌላ ታገባለች? እሱን እኔ እነግርሃለሁ። እሺ መቼም ከአንተ ጋር አትሆንም። ሰላም ውድ ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ በአዲስ ቪዲዮካችን ነው። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ የማርታ ጠንቋይ ቤት ሄዳለች ማለት ነው። አርጁን ይዟት እንግዲህ የህንድ አምላኪ ጠንቋይ ቤት ይዟት ሄዷል ማለት ነው። በሚገርም ሁኔታ እንግዲህ እኔ ከምር በጣም ነው የተመቸኝ ጠንቋዩ ማለት ነው። አባባያቸው ይላታል ማለት ነው። እንግዲህ እሱም እሺ ብላ አባት ስትላቸው ቆየች ማለት ነው። እሺ አባ ብላ እንግዲህ ለጠንቋዩ ጎብድዳ ቆየች ማለት ነው። እህትሽ ችግር ውስጥ ናት አላት። አዎ ችግር ውስጥ ናት እህቴ አለች። ችግር ውስጥ ናት እህቴ፣ በጣም ችግር ውስጥ ናት። አዎ እሺ በቃ አሁን ያለውን ነገር ሊነግራት ሲል ማለት ነው። በስተመጨረሻ አይ ውለጅልኝና ሁሉንም ነገር እነግርሻለሁ አላት ማለት ነው። ምን አብሬሽ ልተኛና ልጅ ልውለድልሽና እነግርሻለሁ ይላታል ማለት ነው። እንዴ ምን ማለት ነው ደግሞ? እንደዚህ አይነት ደግሞ እኔ ነኝ እንዴ ከዚህ መድነኝ ከዚህም ወልደው ነው ትልና ተነስታ ጥላው ትሄዳለች ማለት ነው። በጣም ተናዳ ተነስታ ጥላው ትሄዳለች በንዴት ማለት ነው። እንግዲህ ተነስታ ጥላው ስትሄድ ምንድነው እህትሽ ችግር ውስጥ ናት፣ ግን ደግሞ ምነግርሽ ሁሉንም ነገር ምነግርሽ መጀመሪያ ከኔ ጋር ተኝተሽ ነው ያላት። እንዴ ምን ማለት ነው ከኔ ጋር ተኝተሽ ማለት ምን ማለት ነው? ደግሞ እሱ ምንድነው ይሄ እንደዚህ አይነት ነገር ምናምን ብላ አበደች ማለት ነው። በጣም ተቆጣችና ከዛ ተነስና እንሂድ አለችው። ከዛ ይዛዋት ሄዱ ማለት ነው። ተመለስ ቤታችን እንሄዳለች። ቤታቸው ሄዱ እንግዲህ የገጠማቸው ነገር ያው ትንሽ እሷም ተናዳለች እና በተናደደችበት ሁኔታ ላይ ማርቲን አገኘቻት። ማርቲዬ
ማርቲ አንቺ እኮ በጤናሽ አይደለም ማርትዬ፣ እንደዚህም ሆኝ እኮ በጤናሽ አይደለም እያለች እንግዲህ ብዙ ነገር ትላታለች። እንዴ እኔ አሁን ባለፈው እንድትነግሪኝ አልፈልግም ትላታለች። እኔ ባለፈውን ነገር እንድትነግሪኝ አልፈልግም ትላታለች። እና ምንድነው ስትላት አይ እኔ እንደዛ ነገር ጭራሽ አልፈልግም፣ ስለዚህ ሌላ ነገር ካለሽ ልስማኝ ስትላት አይ እኔማ እነግርሻለሁ፣ ማነግርብሽ ምክንያት የለም እነግርሻለሁ፣ ግን ደግሞ እንድትሰሚኝም እፈልጋለሁ ትላታለች። ማዲ ነገርኩሽ አይደል እንዴ እኔ በቃ አልፈልግም፣ እንደዛ አይነት ነገር አልፈልግም ብዬሻለሁ አይደል እንዴ ትላታለች። ማዲ ልትሰማት አልቻለችም። እንግዲህ ማዲ ታውቃላችሁ ሁሉንም ነገር እንትን ማለት ነው የምትፈልገው፣ ያኔ ሁሉንም ነገር አውቃ እሷን ከዛ ከቤት ያለውን ነገር ለማያያዝ ለማፋጀት ነው የፈለገችው ማለት ነው። እሷ ደግሞ እንደዛ እንደሆነ አልፈለገችም ማለት ነው። ማርቲ ታውቃለህ ሁሉን ነገር ያኔ ይገባታል። ግን ደግሞ በቃ እንትን እንድልባት አታውቅም፣ ትዳሯ እንዲፈርስባት በቃ ኦልሬዲ እንደዛ አትፈልግም። እና እባክሽ ተይኝ መዲ ተይኝ አለቻት። እንግዲህ ኤቢም እንግዲህ አገር በቃ ከዛ ሀገር ሄዳለሁ አለችው። ለአባቷም ነገረችው። ኤቢዬ እንደዚህም አታስቢ፣ እናትሽስ ማናላት? እናትሽን ለማንጠለሻት ነው የምትሄጂው። ዳጣም እንደምታያት ናት፣ እናቷን ታገኘችው ወዲህ ሸሸት እያለችን ነው። እንዴት ብለሽ ነው ጥለሽን የምትሄጂው ይላታል። እንግዲህ እንደዛ ሲላት ትንሽ ያኔ በቃ ውስጧም አዘነ ማለት ነው። ውስጧም ያዘነ እና ምንድነው የሚሻለው አለች። ከዛ በቃ ሁኔታው ከበዱባት፣ ለነገሩ በጣም ከበደባት ኤቢ ማለት ነው። ከዚህም አተው ዳጣን እዚህ አትተው በቃ ናታልን አትተው ናታልን ወደደችው። በቃ እህቷ ደግሞ እህቷንም ለአለማጣት ፈለገች። ያኔ ግራ ገብቷታል። ኤቢ አሁን ላይ ያለችበት ሁኔታ በእውነት በጣም ከባድ ሁኔታ ውስጥ ነው ያለችውና ግራ ገብቷታል። በጣም ግራ ተጋብቷታል። የምታረገው የምትሆነው ግራ ነው የገባት። ምን ታድርግ? የምታስበው የምታደርገው ሁሉ በቃ በጣም ግራ ተጋብቷታል ማለት ነው። እና እንግዲህ በስተመጨረሻ ውሳኔዋ መጠጥ ነው ያስመጣችው። መጠጥ እንግዲህ እየጠጣች ነው ያለችው አሁን ላይ። መጠጥ አስመጥታ መጠጥ እየጠጣች ነው፣ አርጁን አስመጥታ ማለት ነው። ዳጣም እንግዲህ ከናታል ጋር ፍቅራቸውን እያጣጣሙ ምንድነው የሚሻለው? ኤቢም እንደዛ አለችኝ። በቃ ጨንቆኛል፣ ምንድነው ማድረግ ያለብን እያለች ነው ማለት ነው። ምክንያቱም ተጨናንቀዋል። ያኔ የምታረገው ግራ ገብቷታል፣ የምትሆነው በጣም ግራ ተጋብቷታልና ተጨናንቃለች። ምን ይሻለኛል? ይሄ ነገር እንዴት ነው? ምን ይሻላል? እኔ በቃ ተጨናንቄያለሁኝ ትለዋለች። አይ ዳጣ እንግዲህ አንዱን ነገር መወሰን አለብሽ። ሲጀመር ደግሞ ይሄንን እንትን ይፋ ማድረግ አለብን። በቃ ከእንግዲህ ወደ ይፋ ማድረግ አለብን ይላታል። እና ምን ይሻላል ስትል በቃ ይፋ ማድረግ አለብን፣ ሁሉንም ነገር ይፋ ማድረግ አለብን ይላታል ማለት ነው። እንደሱም አሁን አይቻልም፣ በጭራሽ አሁን እንዲሆን አልፈልግም ትላለች። እና ውድ ቤተሰቦቼ እንደዛ ብላ ትለዋለች። እንግዲህ በጣም ተጨናንቃለች። ሰላምዬም እንግዲህ ልጆችን ይዤ ቤት አልመጣሁ እያለች ነው ማለት ነው። ቤት አልመጣሁኝ እያለች ነው። ምክንያቱም እኔ ልጆችን ነጣጥሌ ማሳደግም አልፈልግም፣ በቃ እዛው ይዤ መጥቼ አብረው እንዲያድጉ ነው የምፈልገው ትላለች። እሱ ደግሞ አይፈልግም እንደዚህ ያኔ በጭራሽ አይፈልግም። እሷ እዛ መታ እንዴት ብላ ነው እሷ እዛ መታ ትዳሩ እንዴት ነው በማርታ ላይ መቀለድ? ይሄ በጣም ከባድ ነውና በጣም ግራ ተጋብተዋቸዋል ማለት ነው። ይሄማ ሊሆን አይችልም፣ ይሄ በጭራሽ ሊሆን አይችልም እያለች ነው እንግዲህ በጣም ግራ ተጋብቷቸዋል ሁሉ ነገሩ። እንግዲህ እሷም በጣም ተጨናንቃለች ማለት ነው ያለው ነገር። ምክንያቱም ከዛ እንዲሆን አትፈልግም፣ እዛ እንድትመጣ አትፈልግም። ይችኛዋ ደግሞ እመጣለሁ እያለች ነው። ስለዚህ እዚህ መሀል በጣም ነው የተጨናነቀው ማለት ነው ደረጀ። እና እባክሽ መከሪያት ብሎ ይላታል። እባክሽ መከሪልኝ እና እዛው ትቀመጥ፣ አሁን እዚህ ስትመጣ ሌላ ጉዳይ አይሆንም ወይ ብሎ ይለምናታል። ዳጣን ብትለምናት እንግዲህ እምቢ ነው ያለችው እናትየዋ።
ዳጣዬ አንቺ ማታውቂው ጉዳይ ያለሽ እዚህ መሀል አትግቢ፣ በጭራሽ አይሆንም ብላ ነው ያስጠነቀቀቻት። ስለዚህ ቀጥ ብዬ ሄዳለሁ እያለች ነው ማለት ነው። እንግዲህ እዛ ቤት እገባለሁ እያለች ነው። አርጁንንም እንግዲህ መጠጥ አንጣልኝ ብላ ታዝዘዋለች። መጠጥ አንጣልኝ ብላ ታዝዘዋለች ማለት ነው። መጠጥሽ በቃ ብሎ መጠጥ ያስመጣላታል ማለት ነው። መጠጥ ያስመጣላት እንግዲህ ምን አደረገች መሰላችሁ? አርጁን አላስገባው ሲል ይግባ ምናምን ብላ አስገብታ እንግዲህ መጠጣቸውን እየጠጡ ነው ማለት ነው። ጠጣ ብላ እንግዲህ ኤቢም ሰክራለች። ሰክራ ወርቃለች እንግዲህ ኤቢ ማለት ነው። ለናታል እንግዲህ ይነግረዋል ማለት ነው። ገዜም ለናታል ይነግረዋል። ሩጦ እንግዲህ ጉሮሮውን አንቆታል ማለት ነው። አርጁን ከባድ ነገር ውስጥ ነው ያለው ማለት ነው። እንግዲህ ልጅቱ ተሰክራለች፣ ተደፍራለች ተብሎ በጣም ከባድ ውስጥ ይገኛል አርጁን ማለት ነው። ውድ ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ተሰብኑ። ወዳችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ።